ክሪፕቶ መግዛት ወይም መላክ ፈልጋችሁ ERC20 TRC20 BNB ሶሊያና የሚባሉ ኔትወርኮች ግራ ጋብተዋችኋል? ወይም ደግሞ የምልከው ገንዘብ የት ነው የሚሄደው እንዴትስ ነው የሚሰራው ብላችሁ አስባችሁ ታውቃላችሁ? በዛሬ ቪዲዮ ይህንን እንመለከታለን። የክሪፕቶ ኔትወርክ ምንድን ነው? የክሪፕቶ ኔትወርክ ማለት በጣም ግዙፍ በሆነ የዓለም አቀፍ የኮምፒውተር ሲስተም እና ቴክኖሎጂ የሚሰራ ሲሆን ይህም አንድ የዲጂታል ክሪፕቶ ሳንቲም ከአንድ ኤክስቼንጅ ወደ ሌላ ኤክስቼንጅ ወይም ከአንድ አካውንት ወደ ሌላ አካውንት እንዲላክ የሚያደርግ የብሎክቼን ሲስተም ነው ማለት ነው። ለምሳሌ ዋትስአፕ ወይም ቴሌግራም መልእክት ለመላክ ኢንተርኔት ያስፈልጋል አይደለም? ወይም ደግሞ ገንዘብ ከአንድ አካውንት ወደ ሌላ አካውንት በባንክ ለመላክ የባንክ ሲስተም ያስፈልጋል። ይህም በተመሳሳይ መንገድ አንድ የዲጂታል ሳንቲም ኢቴሪየም ሊሆን ይችላል፣ ቢትኮይን ሊሆን ይችላል፣ ስዊ፣ XRP ማንኛውም የክሪፕቶ ሲስተም ወይም ደግሞ የክሪፕቶ ሳንቲም ከአንድ ኤክስቼንጅ ወደ ሌላ ኤክስቼንጅ የሚላክበት መንገድ የክሪፕቶ ኔትወርክ ይባላል ማለት ነው። በክሪፕቶ ኔትወርክ ውስጥ በጣም ብዙ ኔትወርኮች አሉ። በጣም ብዙ ከ100 በላይ የሚሆኑ የክሪፕቶ ሲስተም ኔትወርኮች አሉ ማለት ነው። ነገር ግን እነዚህ ኔትወርኮች የራሳቸው የሆነ አገልግሎት አላቸው። አገልግሎታቸው ተመሳሳይም ቢሆን የራሳቸው የሆነ ልዩነት አላቸው። ከነዚህ መካከል ለዛሬ የምናያቸው በጣም ብዙ ሰው የሚጠቀማቸው ብዬ ያሰብኳቸው ትልልቅ ኤክስቼንጆች ናቸው። ትልልቅ የክሪፕቶ ኔትወርኮችን ነው የምናየው። ለምሳሌ TRC20 የትሮን ኔትወርክ፣ ERC20 የኢቴሪየም ኔትወርክ፣ BNB የቢናንስ ወይ ደግሞ የቢኤንቢ ቼን ኔትወርክ፣ ሶሊያና የሶሊያና ኔትወርክ እናያለን። እነዚህ በጣም ግዙፍ ከሚባሉና ብዙ ሰው የሚጠቀማቸው ስለሆነ ነው እንጂ በጣም ብዙ ከ100 በላይ የሚሆኑ ኔትወርኮች እንዳሉ ነግሬያችኋለሁ። እነዚህ ኔትወርኮች ልዩነታቸው እንዴት ነው ብለን ስናስብ ለምሳሌ አንድ ሰው አንድ ዕቃ ለመላክ በፖስታ ቤት ወይ ደግሞ መላኪያ መንገዶችን እንመልከት። ከአዲስ አበባ ወደ ድሬዳዋ ወይ ወደ ባህር ዳር ወይ ወደ ጎንደር መላክ ቢፈልግ DHL ሊጠቀም ይችላል፣ የኢትዮጵያ ፖስታ አገልግሎት ሊጠቀም ይችላል፣ የስ ኤክስፕረስ ሊጠቀም ይችላል። እና እነዚህ ነገሮች ሲጠቀም የእያንዳንዳቸው የሆነ ልዩነት አላቸው። ለምሳሌ አንዱ ዋጋው ሊቀንስ ይችላል፣ አንዱ ተሎ ሊያደርስ ይችላል። ለምሳሌ DHL ተሎ ከኢትዮጵያ ፖስታ ሊቀንስ ይችላል፣ ተሎ ሊልክ ይችላል። ነገር ግን በዋጋ ደግሞ ያኛው ሊቀንስ ይችላል። DHL በ3 ቀን ቢልክ የኢትዮጵያ ፖስታ ደግሞ በሳምንት ሊልክ ይችላል ወይ በ4 ቀን ሊልክ ይችላል። የቀን ልዩነት ይኖረዋል ማለት ነው። ልክ እንደዚህ። ስለዚህ እነዚህ ስትጠቀሙ የራሳቸው የሆነ የዋጋ ልዩነትና የራሳቸው የሆነ አሰራር እንዳላቸው እንዲሁ ሁሉ ነገር ግን ሁሉም አላማቸው ከአንድ ዕቃ ከአንድ ቦታ ወደ ሌላ ቦታ የማድረስ ነው። የክሪፕቶ ኔትወርክም እንደዚሁ ነው። ሁሉም አላማቸው አንድ የክሪፕቶ ዲጂታል አሴት ከሆነ ኤክስቼንጅ ወደ ሌላ ኤክስቼንጅ በማስተላለፍ እንደ ኔትወርክነት የሚያገለግሉ ቢሆንም ነገር ግን እነዚህ ልክ እንደ ፖስታው እንዳየነው የራሳቸው የሆነ ልዩነት አላቸው ማለት ነው። ስለዚህ ይህን ካየን በኋላ ቀጣይ የምናየው የክሪፕቶ ኔትወርኮች ክሪፕቶ ኤክስቼንጆች ላይ ወይም ዋሌቶች ላይ እንዴት ነው የሚሰሩት የሚለው ነው የምናየው። ለምሳሌ ዋሌቶች ላይ ወይ ኤክስቼንጆች ላይ ስንል እንደ ቢናንስ፣ OKX፣ ባይቢት፣ ሌሎችም ክራከን፣ ሜክሲ እነዚህ ሁሉ ኤክስቼንጆች እነዚህ የክሪፕቶ ኔትወርክ ሲስተም ሰፖርት ያደርጋሉ ማለት ነው። ሁሉም የክሪፕቶ ኤክስቼንጆች በሚባል ደረጃ ዋሌቶች እና ኤክስቼንጆች የክሪፕቶ ኔትወርክ ሁሉም ኔትወርኮች ሰፖርት ያደርጋሉ ወይም ደግሞ የሁሉም ኔትወርኮች አድራሻ አላቸው ወይም ሲስተም አላቸው ማለት። ለምሳሌ አንድ ሰው ባይናንስ USDT ገዝቶ ወደ መላክ ቢፈልግ ወደ ባይናንስ ወይም ወደ OKX ሊሆን ይችላል ወደ ሌላ ኤክስቼንጅ መላክ ቢፈልግ ከነኚህ 3-4 ኤክስቼንጅ ኔትወርኮች ከነዚህ 3 ቅድም ከጠቀስኳቸው ኔትወርኮች ወይ ደግሞ ከሌሎች እኔ ካልጠቀስኳቸው ብዙ ኔትወርኮች መርጦ በአንዱ ማስተላለፍ ይችላል። ነገር ግን ይህንን ሲያደርግ ምን ጥንቃቄ ማድረግ አለበት ስንል የመጀመሪያው ጥንቃቄ ማድረግ ያለበት ኔትወርኩ ተመሳሳይ መሆን አለበት። ለምሳሌ አንድ ሰው አድራሻ ያላከላችሁ ብለን እናስብ። TRC20 ከላከላችሁ እናንተ መላክ የምትችሉት በTRC20 ኔትወርክ በመምረጥ ነው። TRC20 ወይም BNB ብትመርጡ ገንዘቡ ይጠፋል ማለት ነው። ገንዘቡ ሊጠፋ ይችላል። ምክንያቱም ይህ በጣም አስቸጋሪ ሲስተም ስለሆነ ወይ ደግሞ የተለያየ ሲስተም ለመሆን ይሄ በቀላሉ ለማስረዳት የአቢሲኒያ ባንክ አካውንት ይዛችሁ አዋሽ ባንክ ወይ ንግድ ባንክ ሄዳችሁ ባንክ ለመጠቀም እንደመሞከር ማለት ነው። ስለዚህ ይህ ገንዘብ ደግሞ ከተሳሳታችሁ ይህ እንዲህ አይነት ስህተት ከፈጸማችሁ ገንዘቡ አይገኝም። ምክንያቱም ራሳችሁ ነው ሲስተሙን የምትሰሩትና ማንም ኃላፊነቱ አይወስድላችሁ። ምክንያቱም ዲሰንትራላይዝ ነው፣ ሶስተኛ ወገን አይከታተለውም። የባንክ የምን ስህተት ሲሆን ባንኮች ያስተካክሉታል። ምክንያቱም እንደኛ ወክለው የሚሰሩ እነሱ ስለሆኑ። ይሄኛው ግን ራሳችን ስለምንሰራው መጀመሪያ ተጠንቅቀን ካላደረግነው በስተቀር ሊስተካከል አይችልም፣ አንዴ ይጠፋል ማለት ነው። እና ይህን ካል መላኩ እንደዚህ ከሆነ የትኛው ይሻላል በሚለው ስናይ ሁሉም የራሳቸው የሆነ ፖዚቲቭ እና ኔጌቲቭ አድቫንቴጅ እና ዲስአድቫንቴጅ አላቸው። ለምሳሌ በቀላሉ ለማየት ያህል ለፍጥነት ከፈለግን ሶሊያና በጣም ፈጣን ነው፣ BNB በጣም ፈጣን ናቸው። BNB ቼን እና ሶሊያና ቼን ፈጣን ያሉ ናቸው። TRC20 ደግሞ በጣም ርካሽ ነው፣ ርካሽ የሚባለው ነው።
ኢአርሲ 20 ደግሞ የኢቴሪየም ኔትወርክ ደግሞ ምንድነው ውድ ነው፣ ነገር ግን ሴኩሪድ የሚባል ነው። ከነዚህ ከጠቀስኳቸው በፍጥነት ግን ከነሱ ያነሰ ነው፣ ከሁሉም ያነሰ ነው በፍጥነት። ስለዚህ እነዚህ ናቸው ለዛሬ ያሉ ነገሮች እነዚህ ናቸው። ልዩነታቸው ደግሞ ለምሳሌ እንደ በመኪና እንደመሄድ በባቡር እንደመሄድና በመርከብ እንደመሄድ እንመስላቸው። በመኪና በጣም በፈጣን መንገድ ሊሄድ ይችላል። በባቡር ደግሞ እንዲሁ ፈጣን ሊሄድ ይችላል። መርከብ ትንሽ ይቀዘቅዛል። ነገር ግን አደጋ ስናይ መርከብ የተሻለ ነው፣ ባቡርም የተሻለ ነው። መኪና በጣም አደጋ ሊኖረው ይችላል። ስለዚህ ልክ እንደዚህ ነው በቃ። ስለዚህ አንዱ የሆነ ጉዳት አለው፣ አንዱ የሆነ ጥቅም አለው። ነገር ግን ሁሉም ተመሳሳይ ነው እንትናቸው። ለዛሬ ያለኝ ሐሳብ ይሄ ነው። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይህንን ቻናል ከወደዳችሁ ሰብስክራይብ አድርጉኝ። አመሰግናለሁ።